ማናት? ራዲ ማናት? ማናት? በረመዳን ግን ጉዞ ከባድ ነው። እኔም የማየ ነገር ሆኖብኝ ነው እንጂ አልሄድም ነበር። እንዴ የታመሙት እናትሽ ናቸው እንዴ? እማዬ ብቻዋን እንዳትሄድ ብዬ ነው የምሄደው። እንዴት ነው? በጣም ታሟል እንዴ? ማለቴ ለክፉ የሚሰጥ ምናምን? አይ ብዙ የጠናባቸው አይመስለኝም። እንዳልኩሽ እዛ ለሁሉም ሰላምታዬን አድርሽልኝ አደራ። እሺ ግን እኮ ታያረውዲ የተነጋገርንበትን ጉዳይ ወደ ኋላ እንዳትመልሽ። አንተ ፈርተክ ነው እንጂ አለቃክ እኮ ረፍት ብትጠይቀውም ባይለ። ፈርቼ አይደለም በረባው ባረባ ፈቃዴን ስለጨረስኩ ነው። ያንቺ ከስራ መባረር ሳይንስ የኔም እንዳይደገም ጥንቃቄ ማድረግ ነው። በቃ እሺ። ታዲያ ብቻ ልትሆን ነው ወይና ማዘርጋ ሄዳ? ብዙ ትቆያለሽ እንዴ? አይ አንድ ሁለት ቀን። ታይ እንጂ ረውዲ አያትሽንማ ተረጋግታችሁ አስታሟቸው እንጂ። ማለቴ ለኔ ብለሽ እናትሽን እንዳታጣድፊያቸው። እማማን በደንብ አስታሟቸው። ምን ነው ለሴኮንድ ከቤት አትውጪ ምናምን ትል የነበረው ሰውዬ አሁን አትጣደፊ ምናምን ማለት ጀመርክ እኮ። ደጅ መውጣትሽ እንደምጣላው ስለምታውቂ ለኔ ብለሽ ተጨንቀሽ አጉል እንዳትሆኚ ብዬ ነው። በሰላም ነው ረዲ? ምኑ አብራሂም መሄድ አልፈለክም አትጂም ብለህ ካልተከራከርከኝ አሁን ደግሞ አትጣደፊ ትላለህ። አቅጣጫውን ካልቀየርሽው በስተቀር ሁሉም ውስጥ አንቺ መረዳትና ፍቅር አለ አልመሰለኝም። እንዴት? እኔ ከቤት እንድርቅልክ የፈለክበት ምክንያት ያለ ይመስለኛል። ምን ስትያሰብሽው ደግሞ ይሄን? ደርሰሽ መተሽ ቢሆን ኖሮ መንገዱ አጥዟት ነው ላሉ። አሁን ባው ምን ነካሽ? የምሬ ነው ረዲ፣ ሁኔታክ ምንም አላማረኝም። መንገድ ልትወጪ ስለሆነ ወድሽ ባብቶ ነው። በያው እንዳታረፍጅባችሁ እንውጣ። እሺ ግን ደርሼ እስክመጣ ምንም አዲስ ነገር አይፈጠርም አይደል? ምን አይነት አዲስ ነገር? እኔ እንጃ፣ እኔ ሊያስከፋይ ሊጎዳኝ የሚችል ነገር። ሚስቲቱ እንቅልፍሽን በደንብ ተኝተሻል አይደል? ምን ነው? ምን ነው? አንሳው እንጂ። ምኑን? ማን ነው? ስልኩን በኋላ አንሳዋለሁ። ማለት እኔ ፊት ማውራት አልፈለክም? አዎ። ለምን? ያናደደኝ ሰው ስለሆነ በአንቺ ፊት ቁጡ ሆኜ ኃይለ ቃል ማውጣት ስላልፈለኩ። ማን ያናደደ? ምን አድርጎ ነው ያናደደ? እዛ የመስሪያ ቤት ያለ ልጅ ነው እኮ። ማን? እማዬ ነው። ሰዓቱ ደረሰ መሰለኝ። አዎ ሰዓቱ እኮ ሄዷል። ሄሎ እማዬ፣ አረፈድኩኛ። በሬድ መጣው፣ ጠብቂኝ በቃ።